ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ለየት ያለ ውህድ ይዤላችሁ መጥቻለሁ። ምርጥ የሆነ ለፀጉራችሁ፣ ለቆዳችሁ፣ ለእድገት እና ሂና ነው ይሄ። በመቀጠል እርጎ፣ ከዚያም ቀጥዬ እንቁላል አዘጋጅቻለሁ። እንግዲህ እንደምታዩት በቅድሚያ እርጎን እንገለብጣለን በሳህናችን ላይ። ቀጥለን ደግሞ ሂናውን እንገለብጣለን። ቀጥለን እንቁላሉን እንጨምርበታለን። እዚያ ሶስቱንም አንድ ላይ በማዋሃድ ከዚያም ማዋህደን ለሽታው ያህል ደግሞ በትንሿ ቡና ሳናበዛ አንድ ማንኪያ እንጨምርበታለን። ሽታውን የእንቁላሉን ሽታ እንዲያጠፋው በደንብ አድርገን እናዋህደዋለን። በደንብ ነው የምንመታው፣ መዋሃድ አለበት። ሶስቱም አይነት ያዋህድን ነው። እንደምታዩት እንግዲህ እዩት፣ ቆንጆ ውህድ ወጥቶታል። እናንተ ደግሞ እንደዚህ አድርጋችሁ ስሩትና ለልጆቻችሁ ለራሳችሁ በምትፈልጉት መልኩ ተቀቡት። ተቀብታችሁ ደግሞ የምታቆዩት ከ20 እስከ 30 ደቂቃ ብቻ ቢሆን ጥሩ ነው። ሂናው በጣም ፀጉራችሁን ሊያቀላው ስለሚችል ሂናውን የማትወዱ ካላችሁ አለመጨመር ትችላላችሁ። እኔ ግን ሂናውን ለቆዳዋ ስለፈለኩት ነው የጨመርኩት፣ ለፀጉሯ ከለር አይደለም። አላስፈላጊ ከሆነ ዋናው ግብአት አስፈላጊነቱ እርጎ፣ እንቁላልና ቡናው ነው። ስለዚህ እናንተም ይሄን አድርጋችሁ ለልጆቻችሁ ለራሳችሁ ተጠቀሙ ትላለው። ስትቀቡ እየከፈላችሁት ቆዳውን በደንብ አድርጋችሁ ማሳጅ አድርጉት። እርጎ ለቆዳቸው ፎሮፎር ነገር የሆነ ፈንገስ ነገር ካለባቸው በደንብ ያጠፈዋል። ጫፉም ድረስ ዘለላው በደንብ መታሸት አለበት። ምክንያቱም እንደሱ ካልተቀባ ፀጉራቸው ለውጡን አታዩትም። ፀጉራቸውን ያሳድጋል። እንቁላል ያው ለማሳደግ፣ ሂና ደግሞ ያው ለፎሮፎራቸው ለቆዳቸው ብያቸዋለሁ። እንደምታዩት እኔ በደንብ አሽቼ እየቀባኋት ነው። መታሸት አለበት። ፀጉሯ እየረዘመ ነው። ለውጥ አለው የማደርግላት ውህድ ጥሩ ነገር አለው እና ተጠቀሙ። ለልጆቻችሁ ጊዜ አይስጡ፣ ለራሳችሁ ለፀጉራችሁ ጊዜ ከሰጣችሁት የማያድግ ፀጉር የለም። ፀጉር ያድጋልና በርቱ። ላለውን የቀባሁ ጨረስኩ። አሁን ደግሞ በደንብ ውስጡን ማሳጅ ማድረግ አለብኝ፣ በደንብ እንዲዋሃድ። ቢያንስ ማሳጁ በራሱ ከ5 ደቂቃ በላይ መታሸት አለበት። ታሽቷል፣ አሽቼዋለሁ። እንደምታዩት ፀጉሯ ብዙ ነው፣ ያምራል። ሲታጠብ ደግሞ ልዩ ውበት አለው። የራሱ ወዝ ይዞ ነው የሚመጣው። ይሄው እንግዲህ ጨርሻለሁ። ከ30 ደቂቃ በኋላ አጥቢያት ሳምሬ አበጥሬ አሳያችኋለሁ። እንግዲህ ስላያችሁልኝም አመሰግናለሁ። እንግዲህ ደግሞ አጥቢያት ከተመለስኩ በኋላ እንገናኛለን። እናንተም ደግሞ እንግዲህ ድጋፋችሁ አይለኝ እያልኩኝ ላይክ፣ ሰብስክራይብ እያደረጋችሁ ኮመንት እየጻፋችሁልኝ አበረታቱኝ። ይኸው እንግዲህ ታጥባ መታለች ልጄ። ፀጉሯ በጣም ነው የሚያምረው። እዩት፣ ወዙ በጣም ነው የሚያምረው። ቆዳዋ፣ ጽዳቱ እናንተ ካልታያችሁ ነው እንጂ እዩት፣ በጣም ንጹህ ነው። የፀጉሯ ውበት በጣም ደስ ይላል፣ ያምራልና በዚህ ልክ ነው የምንከባከበው ልጆቼን። እንደነገርኳችሁ ሴቶች ልጆች በዛ ብለው ነው የተሰጡኝ። ስለዚህ ለነሱ ያለኝ እንክብካቤ ለየት ያለ ነው። እንደዛውም ደግሞ ለነሱ ሳዘጋጅ ለራሴ እጠቀማለሁ። ስለዚህ እናንተም በርቱ፣ ተጠቀሙ። የማያድግ ፀጉር የለምና ፀጉራችሁን አሳድጉ እንላለን። በመቀጠል ይኸው ቅባት ቀባባኋት። በቃ እንደዚህ ነው ትሪትመንት ማደርግላቸው። ሁላችሁም እናቶች ለልጆቻችሁ በርቱ እና ልጆቻችሁን ፀጉር ቀይሩ፣ ለውጡ። በተረፈ እንግዲህ ይኸውላችሁ ይሄ እንደዚህ ነው እንደምታዩት የሚያምር ፀጉር ሆኗል። ለዚህ ያምሮበታል። በጣም ነው የሚያምረው። እዩት፣ ወዙን አያምርም? በጣም ያምራል። የእውነት ክፍሉ ቆዳዋን ራሱ ጠጋ ብላችሁ የምትመለከቱት በጣም ነው የሚያምረው። እንዲህ ግን ሰርቻት ስጨርስ ማታ ላይ ሻሽ አስርላታለሁ። ምክንያቱም እንትኑ የትራሱ ቆሻሻ አይወድም ፀጉርና እንደዚህ አሳምሬ ማታ አስሬላት ነው ማሳድራት። ቀንም አዋራ ላይ ከተጫወተች አስርላታለሁ። ይሄን ይመስላል። ተባረኩ። አመሰግናለሁ ስላዳመጣችሁኝ፣ ስላያችሁልኝም በጣም ነው ማመሰግነው። አበረታቱኝ። ተባረኩ።